ነገር ማደንቀው ይሄ ሰውዬ when you come to the point በቃ እንትን ነው በጭከና በጣም ጨካኝ የሆነ የሊደርሺፕ ስኪል አለው። አሁን ኢትዮጵያ የሚያስፈልጋት ዛት ካይንድ ኦፍ ሊደርሺፕ ነው። የኢትዮጵያ ሕዝብ ሆይ እድሉን አግኝተሃል። this is good opportunity for you። አንዳንዴ ምን አለ መሰላችሁ በህይወታችሁ አንድ የማትችሉት ነገር ሲያበሳጫችሁ እልህ ሲይዛችሁ አንገራውት የሚባል የሳይኮሎጂ እንትን አለ። ለምሳሌ ሚስት ባሏን መደብደብ ባትችል እልኋን የምትወጣው በሰራተኛ ላይ ሊሆን ይችላል። ሰራተኛ ደግሞ ህፃናት ልጆች ካሉ ወይም ድመት ውሻ ካለ እዛ ላይ እልኋን መወጣት አለባት። ስለዚህ እኛ በሀገራችን ላይ ለዚህ ሁሉ ቅርቃር ውስጥ የከተተን የዚህ አገራችን እኔ በነገራችን ላይ ቴሪቶሪያል ናሽናሊቲን ማምን ሰው ነኝ። እያንዳንዷ የኢትዮጵያ መሬት እኔ እውነቴን ነው የምላችሁ አንዲት ስንዝር መሬታችን መወሰዱ ያንገበግበኛል። እኔ ህዝቡን አልፈልገውም። አም ጀስት ዲስ ኢዝ ሚ ይሄ የኔ አቋም ነው እህታችን። እኔ ስለ ህዝብ ግድ የለኝም። አገሬ ግን መሬቷ አፈሯ ስትጨርስ ካንተ ቀጥዬ እኔ ያወራለሁ። ኦኬ ትናገሪያለሽ፣ ችግር የለውም። ኦኬ እኔ ይኸውላችሁ ቴሪቶሪያል ናሽናሊቲን በጣም የምታስብ ከሆነ ኤርትራ ውስጥ እኮ 9 ብሔረሰብ አለ። እነኛ 9 ብሔረሰብ ዲዩ ቲንክ ፓንዶራ ቦክሱ ቢከፈት አብረው ቢኖሩ ይመስሉሃል? አንድ ቀን አያድሩ። ኦኬ የሪሊጅን ፓንዶራ ቦክስ አለ፣ ልትከፍተው ትችላለህ። ነገር ግን የኤርትራ መንግስት አንድ ከሰራው ጠንካራ ነገር ምንድን ነው? በጠመንጃም ይሁን በምንም የኤርትራ ናሽናሊዝምን አጠንክሮ ሄዷል። ኦፍኮርስ ህወሓት በሰራችው ኢንዶክትሪኔሽን የኢትዮጵያዊነት ናሽናሊዝም በተለይ ይሄ ቴሪቶሪያል ኢንቴግሪቲ የምንለው ናሽናሊዝም ተዳክሟል። ግን አሁንም በተዳከመበት ሁኔታ ሚሊየንስ ኤንድ ሚሊየንስ ኢትዮጵያውያን የሀገራቸው እያንዳንዷ ስንዝር እንትን ማለቱ ይቆጫቸዋል። አንድ ትርክት አለ። በነገራችን ላይ ሀገር የሚገነባው በሚቶሎጂ ነው። የሆነ ሚት ትፈጥራለህ። እኔ ልጅ ሆኜ ከሰማሁት ትርክት ልንገራችሁ። በነገራችን ላይ እኔ ሳድግ የጀግና ታሪክ እየሰማሁ ነው እንትን ያልኩኝ እንጂ ይሄ የአኩራፊ ገሌን በደለኝ ምናምን የሚል እዚህ አይነት ሜንታሊቲ የለኝም። እኔ ውስጥ ቦታ የለው። አባቶቼ ካስተማሩኝ ነገር ምን እንደማስታውስ ታውቃላችሁ? ፈረሴን የቀይ ባህርን ውሃ ሳላጠጣ አልመለስም ይላል። ኦፍኮርስ የቀይ ባህር ውሃ ፈረስ አይጠጣው። ጀስት ኢሶተሪክ የሆነ አነጋገር ነው። ሌላው ቢቀር ምን አለ መሰላችሁ? ለምሳሌ ንጉሱ ከኢትዮጵያ የፈለገውን መሬት እንትን ይልና ምን አልከኝ? የሚናገር ሰው አለ እንዴ? ግን ድምፅ አይሰማም። ማን ዶክተር? እሰማለሁ አሁን። ትሰማለህ? አዎ። እና አገር የሚገነባው በሚት ነው። ገባችሁ? ፈረሴን ከቀይ ባህር ውሃ ሳላጠጣ አልመለስም ሲል ያ ጀግና፣ ወይንም ደግሞ ንጉሱ ፈረንጅ መጥቶ ለጉብኝት መጥቶ ሁሉን ነገር ከሰጡት ከኢትዮጵያ ወርቅ ሁሉን ነገር ሰጥተውት አንድ ነገር የማልሰጥ ግን ገላውን ታጥቦ ከኢትዮጵያ ሲለቅ ያ ሰው ለምንድን ነው ብለው ኮስችን ሲያደርጉ ፈረንጆች ምን መሰላችሁ የሚሏቸው? የፈለግከውን ነገር ልሰጥህ እችላለሁ፣ ከሀገሬ ግን ቅንጣት ታክል አፈር ሰጥቼ ልሄድ አትችልም የሚባል ነገር አለ። ኔቲቭ አሜሪካኖች መሬትን ምን ይሉታል መሰላችሁ? ዘ ግሬት ስፒሪት ይሉታል። ጽዮናዊነትን ለመመስረት እስራኤላውያን እንትን ያሉበትን ተመልከቱ። ኢትዮጵያ የምትባል ሀገር ደግሞ ለመመስረት ዛሬ ዝም ብለህ በብሔር ብሔረሰብ የምትደራደራት ሀገር አይደለም። የብዙዎች ወንድሞቻችሁ እናት አባቶቻችሁ የእናንተ አንሴስቶሪያል ማንነታችሁ ደምና አጥንት ተከፍሎበታል። ስለዚህ እዚህ ላይ የምትደራደር ኢትዮጵያዊ ካለ በጣም ያናድዳል። መለስ ዜናዊ እድሉ ነበረው፣ አልተጠቀመበትም። አሁን አብይ ሆፕፉሊ ባለው ጭካኔውን ወደዋለሁ፣
ባለው ጭካኔ እንዴት አድርጎ ይህን ጦር እንግዲህ ፊሽካውን እየጠበቅን ነው። አመሰግናለሁ። ቴንክ ዩ ቬሪ ማች ጋይስ። ያ ቴንክ ዩ እውነት ነገር እኔም ተመሳሳይ አንደርስታንዲንግ ያለኝ ካንተ ጋር እንዲሁም አሁን ከወረደ ሰውዬ ዶክተር እንዴት መሰለህ እኔም በጣም ይቆጨኛል ኢትዮጵያ እንደዚህ አይነት ማፓ ሳይ እኔ ደስተኛ አይደለሁም። ብዙ ጊዜ በጣም ያሳዝነኛል ማፓ ስፔሻል ሳየው ማለት ነው። እና የሆነ ህዝብ ተጨቁኛኛው ካለ አገር መሆን ይችላል፣ ግን እሱ ጋር የነበረ ሌላ አገር ግን መጉዳት የለበትም ብዬ ነው የማምነው። እና ኢትዮጵያ የግድ ወደቡ የግድ ያስፈልጋታል። ለፖርት ብቻ አይደለም፣ የሴኩሪቲ ጉዳይ ነው። ናቫል ቤዝ ትልቅ ሀገር ነው፣ ትልቅ ሪሶርስ ያለበት ሀገር ነው። አንድ ሀገር ባኮረፈች ጊዜ እሷን የለመንክ እንትንህን ሴኩሪቲን ማስጠበቅ አትችልም። አሁን ጅቡቲ የሆነ ኢትዮጵያ ማስገባት ብትፈልግ የተለያዩ ሀገሮች ነው ኢንቮልቭ የሚያደርጉ ጅቡቲ ላይ። እሷም ኢትዮጵያ ሚኒስትር ኤቭሪቲንግ ብዙ ነገር ነው፣ ፖርት ብቻ አይደለም። እና ኢትዮጵያ ያስፈልጋታል ብዬ ነው የማምነው። አሁን ሚዛናዊ ቅድም ባነሳው ፖይንት ግን በዜጎት በእንትኖች ማለት ነው በኢሚግሬሽን ያደረጉ ሰዎች የአዲስ አበባ ላይ ኢትዮጵያ ላይ የሚኖሩ እንደኔ መንግስት የሆነ አይ ዶንት ኖ እንደ ዜጋ ነው የማያቸው መሰለኝ። ግን እነሱ ግን እንደ ዜጋ ሳይሆን እንደ ሀገራቸው፣ ኢትዮጵያ ደግሞ ሁለተኛ ሀገራቸው አይነት ነው። የእነሱ ሀገር ግን አሁን በችግራችን ጊዜ አሁን ስፔሻሊ በትግራይ ጦርነት በዚህ መጥፎ ጊዜ እንኳን አንድ የትግራይ ተወላጅ የዛ ካምፕ የለም ኤርትራ ውስጥ ያልሄደ በስደት ማለት ነው። ምክንያቱም ሂውማኒቲ የሚባል ነገር የላቸውም እነሱ። መንግስት እንኮ ጦርነቱ ኦኬ ከመንግስት ከሆነ ወይ ደግሞ ከቲፒኤልኤፍ ከሆነ ህዝቡ ምን ያስፈልገዋል? እርዳታ ምናምን የሚያስፈልገው ይጠለላል በሆነ አካባቢ። ግን የለም 50 ኪሎ ሜትር 60 ኪሎ ሜትር ነው። ከዛ ዛላምበሳ ብትል ወደ እንትን ማለት ነው ወደ ተለያዩ ከተሞች እዚያ ያሉ ግን አይታሰብም። እኛ ጋር ግን ኢትዮጵያ ላይ አይደለም። እኔ በጣም የሚገርማችሁ ነገር እነሱ ነው የሚከበሩ ከኢትዮጵያዊ እነሱ በየሆቴሉ በየምናምን እንዳሁን ይሳደባሉ። በጣም ነው የሚገርም ነገር ይሳደባሉ። ፍርድ ቤት ወይ ደግሞ ፖሊስ ብትጠራ አንተ ነው ወንጀለኛ የሚያደርግህ። በቃ በጣም የሚገርም ነው። ስፔሻሊ በቲፒኤልኤፍ ጊዜ ማለት ነው። ይሄ የሚያሳዝነኝ የነበረ ነገር እሱ ነው። አሁንም እንደዛ ነው የተደረገ ያለው። አሁንም በብልጽግና መንግስት አይ ዶንት ኖ ፕራዮሪቲ ይሰጣቸዋል። ዜጋ የውጭ ፎሬነር ከሆነ እንዴት ነው በየትኛው መንገድ ነው እዛ ገብቶ የሚኖረው? እኔ ስቲል ክሊር አይደለም። ጥላቻ ምናምን አለ በነገራችን በህግ አንጻር ነው እየጠየቁ ያለሁት። ህግ አንጻር ሌላ አሁን እኮ አንድ ኢትዮጵያዊ እዛ ሀገር ሄዶ አይኖርም። እኛ ጋር ግን በጣም ይኖራሉ። ሁለተኛ ደግሞ በእንትኑ አሁን በሪሚታንስ በእንትኑ ማለት ነው በገንዘብ አላላክ አሁን ውጭ ሀገር ላይ አንድ ኢትዮጵያ ወደ ኤርትራ በብላክ ማርኬት አይልክም። ምክንያቱም ኔትወርክ የለውም። እንትን ኤቭሪቲንግ የተዘጋ ነው። እኛ ግን 100% 90% የሚልከው እነሱ ናቸው። ብላክ ማርኬት ማለት ነው። አዲስ አበባ የሚዘረዘሩት እነሱ ናቸው። ከውጭ ሀገር የሚልኩም እነሱ ናቸው። እና ይሄ ነገር መንግስት ትኩረት እያደረገበት አይመስለኝም። በፖለቲካም እንደዛ ነው። አሁን ጦርነቱ ቢጀመርም ማለት ነው ጦርነቱ ቢጀመርም እንትን ግንባር ቀደም ሆኖ የውስጥ ጓዳው ለጠላት አሳልፎ የሚሰጥ ይታወቃል። ይሄ መስተካከል መቻል አለበት። እኔ አሁን በ90ዎቹ በብዛት ኢህአዴግ ያደረገው አሁን በሴኩሪቲ ጉዳይ ነው እንጂ ህዝብ ጠልቶ አይደለም። በሴኩሪቲ ጉዳይ በጣም አስቸጋሪ ነገር ነው እና ይሄ ነገር የሚጀመር ከሆነም መንግስት ይሄ ነገር እልባት ቢያደርግለት ይሻላል ብዬ አስባለሁ። ቴንክ ዩ ይበቃኛል። ኦኬ በመጀመሪያ የተናገረው ሰውዬ ሄደ እንጂ እኔ አንድ ነገር ምን ታዘብኩኝ፣ ኢትዮጵያኖች አይ ቲንክ ይህንን ጦርነት በጣም የምትፈልጉት ያላችሁት አብይን የምትደግፉት ሳይሆን አብይን በጣም የምትቃወሙት የነበራችሁ ነው። ምክንያቱም ስሰማችሁ የአብይ ከኤርትራ ጋር ጦርነት ከፈጠረ ቲፒኤልኤፍን የፋኖ ደጋፊዎች በግርግር አዲስ አበባ እንገባለን የሚል ተስፋ ነበራችሁ። ያ ተስፋችሁ ነው የጨለመው።
እና እሱ በመቅረቱ ነው በጣም የተናደዳችሁት ይመስለኛል። ምክንያቱም አብይ አህመድ ፓርላማ ላይ ነው ካሁን በኋላ እኛ ለአሰብ ብለን አንዋጋም ምናምን ያለው ጦርነት እንደሌለ ሲነግራችሁ በጣም ተናደዳችሁ። ምክንያቱም እናንተ በግርግር እሱ ከኤርትራ ጋር ሲዋጋ እኛ 4 ኪሎ እንገባለን የሚል ትልቅ ተስፋ ነበራችሁ። እሱ ተስፋችሁ ጨልሟል። እንደተናደዳችሁ በጣም ያስታውቅባችኋል። ምክንያቱም እየመጣችሁ አብይን አልደግፈውም ነበረ። አሁን በዚህ ግን ትላላችሁ። በዚህ ጦርነቱ የሚደረግላችሁ ያለው በግርግር እናንተ 4 ኪሎን ለመውሰድ ነው። ያ እኔ አሁን ገብቶኛል። ሁለተኛ የኤርትራ ስደተኛ ወደ ኢትዮጵያ የመጣው የበፊቱ የአሜሪካ ፕሬዝዳንት ኦባማ በስነ ስርዓት ነው የተናገረው። ስቲል እኛ ዶክሜንቱ አለን። የኤርትራ ህዝብ መውጣት ስላለበት ለኤርትራ ህዝብ እናግዛለን ብሏል። የፈረንሳዊ ደግሞ የኤርትራ ህዝብ ሙልጭ ብሎ መውጣት አለበት፣ ሲወጣ ደግሞ ሁላችንም ባለንበት ማገዝ አለብን ተብሎ በኢትዮ ኤርትራ ጦርነት ጊዜ የዩኤን የነበሩት በእነሱ አማካኝነት ነው ትግራይ ላይ ያ የስደተኛ ካምፕ የተከፈተው። ያ በመከፈቱ ከኤርትራውያን በላይ ትግራዮች ተጠቅማቸዋል። ስቲል አሁን ስትናገር የነበርከው በኤርትራ ኬዝ ሊሆን ይችላል የወጣኸው። ኤርትራውያኖች የሚልኩት የዶላር አድዋ ላይ ነው የበዛው የዶላር ክምችት የነበረው። ምክንያቱም ስደተኛው እናንተ ከዩኤን ትወስዳላችሁ፣ እንደገና ደግሞ እኛም በገንዘባችን ነበር የምንኖረው። ለጨካኝ ናቸው ያልከው አይ ቲንክ የትግራይ ቴሌቪዥን ፕሮግራም አትከታተልም መሰለኝ። የኤርትራ መንግስት ካለው ነበር የሚያበላን። እሱ እያለ አትናገሩ ተብለን ነው እንጂ የኤርትራ መንግስት ገብቶ እያለ ካላቸው ያካፍሉን ነበረ። አሁን የከፋን ብለው ህዝቡ በቴሌቪዥን ፕሮግራም ተናግሯል። ግን ይሄ የተናደደው በመሀል ያለው አብይን አንወደውም፣ ግን አሰብን ጦርነቱ መጀመር አለበት የምትሉት የግርግር ለሌባ ይመቻል ሲባል አብይ ከኤርትራ ጋር ከተዋጋ እኛ በግርግር 4 ኪሎ እንገባለን ብላችሁ ነበር። እሱ ደግሞ አልዋጋም ሲላችሁ ተናደዳችሁ። አሁን መጀመር አለበት ጦርነቱ ምናምን ነው የምትሉት ያላችሁትና አሁን ገብቶኛል። እናንተ የተናደዳችሁት ግሩፕ ናችሁ ማለት ነው። እኛም ኤርትራውያኖች ስደት ላይ ያሉት በዩኤንኤችሲአር ስር ነው ያሉት። ለኢትዮጵያ መንግስትም በጣም ብዙ ገንዘብ ነው የሚከፈለው። ምክንያቱም ስደተኛው በኢትዮጵያ መንግስት ስር አይደለም ያለው። የካምፖቹንም ይሁን የስደተኛውንም ገንዘብ ቦታውን ተከራይቶ እነ ኦባማ የሰሩት ነው። ግን አንድ ነገር አለ ኢትዮጵያኖች በጣም መገንዘብ ያለባችሁ፣ የዓለም ፖለቲካ እኛን አፍሪካኖችን ያካትታል። የዓለም ፖለቲካ በተቀየረ ቁጥር የሚቀየረውን ፖለቲካ አታዩትም ያላችሁት። ጭፍን የሆነ ኤርትራውያኖች ላይ ጥላቻ አላችሁ። እስካሁንም ድረስ መሬቱን ትላላችሁ። አንድም ቀን ስለ ኤርትራ ህዝብ ጥሩ ነገር ስታወሩ ሰምቼ አላቅም። ለምን እንደዛ ትሆናላችሁ? እንደ ህዝብስ እነሱ በመሬታቸው መኖር አለባቸው ብላችሁ አታስቡም? አሁንም እናጠፋችኋለን፣ አሁንም ጦርነት እናደርጋለን፣ አሁንም እንደመስሳችኋለን። ኧረ ተው እንደዛ አይሆንም። እኛ ደግሞ ጦርነት አሁንም ቢሆን አይጀመርም ኤርትራ ውስጥ። ካሁን በኋላ ኮሽ የምትል ጦርነት የለችም። እርግጠኛ ሆኜ ነግራችኋለሁ። ባለፈው ጊዜም ለኮማንደር ነግሬዋለሁኝ። አብይ አህመድ አሁን ፓርላማ ላይ ቆሞ አሰብ እንዳይል የተደረገው ጌሙን ስለተበላ ነው። ጌታቸውና ጻድቃን አሸንፈው ቢሆኑ ኖሮ ትግራይ ላይ አብይ እናንተ የፈለጋችሁትን ጦርነት ሊያካሂድ ዝግጁ ነበረ። እነሱ ግን ተሸንፈው ከትግራይ ክልል ወጥተዋል። አሁን የትም ሄዶ ሊዋጋ አይችልም። ከማን ጋር ሆኖ ነው የሚዋጋው? በግርግር ግን አዲስ አበባ እንገባለን 4 ኪሎ እንገባለን ያላችሁ የተናደዳችሁ ሰዎች ጥላቻ እና የጦርነት እንትን አትስበኩ። በዛ ላይ የደርግ ወታደር ከነበርክ እውነት ተናገር። አይ ቲንክ ኤርትራውያን በኃይል አስወልደሃት ይሆናል። የሱ እንትን ብሽሽቅ ይመስለኛል ያስከው እሷን ለማጥፋት የኤርትራ ህዝብ መጥፋት አለበት ትላለ። ጥሩ አይደለም። ኤርትራ ውስጥ የተፈጸመውን ግፍ ጊዜ ያወጣዋል። በደርግ ወታደሮች ይሁን
በኃይለ ሥላሴ ጊዜ የወጣው ግፍ ጊዜ ያወጣዋል። ባለፈው ጊዜም አይተሃል። የዛሬ 50 ዓመት ኤርትራ ውስጥ አስመራና አካባቢው የተፈጸመ ግፎችን ማስታወሻ ተደርጓል። አሁን ታሪካችንን እናነሳለን ማለት ነው። እስካሁን መንግስታችን በተአምር የኢትዮጵያ ስር ያለን የወረደብንን ጥላቻ ተናግሮ አያውቅም። እኛም አልተማርነውም ኤርትራ ውስጥ እያለ